በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በተባረከ ወርኃ ኅዳር 17 ቀን የሚጸለይ የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የገድሉና የሰማዕትነቱ ነገር የሚናገር መጽሐፈ ገድሉ ማንበብ እንጀምራለን። ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። መንፈስ ቅዱስን ጥበብን ተመልቶ በአምላክ ሁሉ እግዚአብሔር ዘንድ የከበረ በተቀደሰች አማላጅነቱ ስለ ሰዎች የሚራራ ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱ በፈጸመ ጊዜ ለሁለት የተከፈሉ የበሬ አካላት አንዱ ከሌላው ጋር ተጋጠሙ። ቅዱስ እስጢፋኖስ የበሬውን ቀንዶች በእጁ ይዞ በጌታና በመድኃኒት ኢየሱስ ክርስቶስ ኃይል አሁን ተነስ ሲል ተናገረ። ሊቀ ዲያቆን ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ተናግሮ እንደጨረሰ በሬው ተነስቶ ቆሞ 3 ጊዜ ጮኸ። ያለምንም ጉዳት ድኖ ወዲያና ወዲህ መመላለስ ጀመረ። በዚያ የተሰበሰቡ ሁሉ ይህን አይተው ቀዳሜ ሰማዕት ቅዱስ እስጢፋኖስ በስሙ ከሚሰብክ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀር ሌላ አምላክ የለም አሉ። ያን ጊዜ ያ ሰይጣን ያደረበት አመፀኛ መሰሪ ይህን ድንቅ ተአምር እሱ እንኳ አይቶ ከክፉ ስራው አልተመለሰም። የጥንቆላ ስራውን ይፈጽም ዘንድ የአህያ ዛፍና የተጠራቀሙ ስሮችን የአሳማ ፀጉርንም ሰብስቦ በወንበሩ ተቀምጦ በአየር የሚበሩ አጋንንትን ስም ይጠራ ጀመር። በወንበሩ ጋርም ከደመና በላይ ወጣ። ወደ እርሱ የሚመለከቱ ሁሉ ወደ ሰማይ እንዳረገ መስሏቸው ተጠራጠሩ። ሌሎችም ያደረገውን ተመልክተው አደነቁ። የእውነተኛቱን እምነታቸው ዘነጉ። የእግዚአብሔር ወዳጅ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ግን በፍቅረ መንፈስ ቅዱስ ተመልቶ በዚያ ለተሰበሰቡት ብዙ አድናቆታችሁ አይብዛ፣ አትጠራጥሩ። አስቀድሞ የታመናችሁት ጌታችንና መድኃኒታችን ኢየሱስ ክርስቶስ በማመን ጽኑ። እነሆ እግዚአብሔር ታላቅ የማዳን ስራ ሲገልጥ አሁን ታያላችሁ አላቸው። በቃለ እግዚአብሔር የሕዝቡን ልቦና አጽንቶ እጆቹንም ወደ ሰማይ ዘርግቶ አቤቱ መድኃኒቴ ጌታ አምላክ ኢየሱስ ክርስቶስ ሆይ እኔ አገልጋይህን ልጅ አገልጋይ አንተም ፍጹም የባሕርይ ቸር አምላክ ነህና በአንተ የታመኑትን ሁሉ ቸል አትበል። በላያቸው የሰይጣን ኃይል ተበረታቶ በአንተ የታመኑትን እንዳያጠፋቸው አሳልፈህ አትስጠን። ለእኔም ለአገልጋይ ይህን በልህ ሕዝብ ፊት ኃይልና ብርታትን ስጠኝ። በሕዝብና በመናብርት በስልጣናት በመኳንንት በአጋዕዝት በኃይላት ሁሉ ላይ እስከ ዘላለሙ መንግስትና ስልጣን ያንተ ነውና። ሊቀ ዲያቆናት የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ጸሎቱ ቅድስት በረከቱ ከሁላችን ሕዝበ ክርስቲያን ጋርና ከእኔ ከገብረ ማርያም ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። ጸሎቱና በረከቱ በሁል ጊዜ ከእኛ ጋር በየዕለቱ ከቅዱስ እስጢፋኖስ ወዳጆች ከሁሉ ሕዝበ ክርስቲያን ጋር ይሁንና። ስለዚህ ቀዳሜ ሰማዕት ቅዱስ እስጢፋኖስ የቅዱስ አባቶች ሐዋርያት ተጋድሎ የሚናገር መጽሐፍ ጸጋ እግዚአብሔር በኃይል ተመልቶ በሕዝቡ መሃል ታላቅ ድንቅ ነገር እንዳደረገ የተናገረ ንዑድ ክቡር ቀዳሜ ሰማዕት ገባሬ ተአምር ሊቀ ዲያቆናት ቅዱስ እስጢፋኖስ ከአሕዛብ ወገኖች በሆነ አንድ ከሃዲና በሰራዊት ላይ ያደረገው ተአምር ይህ ነው። አምላካቸው ልዑል እግዚአብሔር ፈርተው የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት የሚማጸኑ ክርስቲያን ሕዝብ በሚኖሩባት በአንዲት ምድር ጠንባራ የተባለች አውራጃ በንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስም የታነጸች አንዲት ቅድስት ቤተ ክርስቲያን እንደነበረች ተነገረ። ግራኝ የተባለ አሕዛዊ አመፀኛ በመነሳቱ በየአውራጃውና በየመንደሩ ሁሉ ግድያ ያለ ሁከት የጭንቅ ፍጅት ሆነ። ብዙ ሰዎች ክርስቲያን ኢትዮጵያውያን ተገደሉ። ግማሹ ስለ ቅድስት ሃይማኖታቸው ብሎ ከመንደራቸው ወጥተው ወደ ተራሮች ዋሻዎች ተሰደዱ። ያን ጊዜ የአግራይ የተባለ እርጉም ከሃዲ የቀደመች ሃይማኖቱን ያልካደ ክርስቲያን ሁሉ ትእዛዙን ስለተቃወም በሕይወት እንዲኖር በሰይፍ ይገደል፣ ቤቱ ይዘረፍ፣ ሀብቱ ይወረስ ብሎ አዋጅ አስነገረ። ክርስቶስ የሚታመኑትን ክርስቲያኖች ሁሉ ሰራዊት ይገድል ዘንድ አዘዘ። በተበረከሰች ትእዛዙም ሰራዊቱ በመግደል ቢሆን በቤት ውስጥ ቢሆን ያገኟቸውን በጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ የሚታመኑ ክርስቲያኖችን ሁሉ ይገድሉ ዘንድ ጀመሩ። በሰይፍ የገደሏቸው አሉ፣ በእሳት አቃጥለው የገደሏቸው አሉ፣ በመጋዝ የሰነጠቋቸው አሉ፣ ወደ ጥልቅ ጉድጓድ የወረወሯቸው የገደሏቸው ብዙ በክርስቲያኖች የታመኑ ክርስቲያኖች አሉ። ስለዚህ የዚች ጠንብላ የተባለች ቅድስት ሀገር አውራጃ ሰዎች ይህን ግራኝ የተባለ እርጉም ከሃዲ እነርሱ ሊገድል በሀገራቸውን ሊያጠፋ ወደ አውራጃዋ መጥቷልና ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ይማጸኑት ጀመር። ከዚህ ግራኝ የተባለ እርጉም ከሃዲ ወታደሮች አንዱ ለመሸመቅ ጓደኞቹን አስከትሎ ማንም
ማንም ሳያየው ወደ አንዲት ዋሻ ገብቶ በተሸሸ ጊዜ ዋሻው ክምር በላዩ ተደርምሶ በውስጡ ቀበረው። ግራኝ የተባለ ምርጉም ካሪ እሳት ይዞ በዚያች ጠንበላ አውራጃ የምትገኘውን ውድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ በእሳት ቤተክርስቲያን ሊያቃጥል ቀረበ። ውድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ይችን ቅድስ ማደሪያ በአማላጅነቱ ይጠብቃታልና ሊያቃጥላት ግን አልተቻለውም። ይልቁንም በቅዱስ እስጢፋኖስ ትእዛዝ በቤተክርስቲያኑ ጠፈር ላይ የነበሩ ንቦች ተነስተው ከነሰራዊቱ እስከ ሩቅ አውራጃ ድንበር ድረስ አሳደዱት። ይግራይ የተባለ እርጉም ከሃዲ ከነሰራዊቱ በፍርሃትና በመንቀጥቀጥ ተመልቶ ሸሸ። የዚች ቅድስት ሀገር ሰዎች ውድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት ከእሌ ጠላቶች ከሃዲያን ገዳይ ሰራዊት ያዳናቸው አምላካቸውን እግዚአብሔር አመሰገኑ። ወንጌለ መንግስት ይሰብኩ ዘንድ በጌታ ኢየሱስ ክርስቶስ የታዘዙ ስለ እነርሱ ነቢዩ ዳዊት ቃላቸው ያልተሰማበት የለም። በሀገሩ ሁሉ ነገር ስብከታቸው ተሰማ፣ ስብከታቸውም እስከ ምድር ዳርቻ ደርሷል ብሎ ስለተናገረላቸው ቅዱሳን አባቶች ሐዋርያት ተጋድሎ የሚናገር መጽሐፍ አስቀድሞ እንደመሰከረ ጸጋ እግዚአብሔር በኃይል ተመልቶ በሕዝቡ መሃል ታላቅ ድንቅ ነገር የሚያደርግ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት የቅዱስ እስጢፋኖስ አማላጅነቱ ከሁላችን ከሕዝበ ክርስቲያን ጋር ከክፉ ሁሉ ይጠብቀን። ታላቂቱን ቅድስት በረከቱ በአማላጅነቱ ኃይል የምንታመን እኛ ሁላችንም ከምቀኛ ጠላት ኃይል ይሰውረን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። አንድ አምላክ በሆነ በስሉስ ቅዱስ እግዚአብሔር ስም አምኜ እነሆ ጸሎተ መልክን በየወገኑ ጀምሬአለሁና ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ አባት ልጁ መምህር ደቀ መዝሙሩን እንደሚረዳ ምስጋናን ለመፈጸም እርዳኝ። የቅዱሳን መላእክት ፈጣሪ ሕያው እግዚአብሔር ለቅዱሳን ጣቶቹ ለጻፉት ቅዱስ ዝክር ስምህ ምስጋና የሚገባ በሃይማኖት ጸንተው ካረፉ ወንድሞች ቅዱሳን ማህበር በኩር ጋር እስከ ዓለም ዳርቻዎች ወንጌል የሰበክ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ኃያል ቅዱስ እስጢፋኖስ ቅዱሳን መላእክት የኔን ወዳጅን ገብረ ማርያም ስም ይጽፉልኝ ዘንድ አማልደኝ። የጻድቁን አቤል በድንጋይ መወገር አሰረ። የተቀጠልህ ከእርጉም የስድብ ቃል ጋር በድንጋይ በወገሩ ጊዜ በደም መፍሰስ ለቀላ ቅዱስ ራስ ጸጉሩ ሰላምታ የሚገባ ቀዳማዊ አዳም የጌታ ኢየሱስ ክርስቶስ ወዳጅ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ጻድቅ አቤል በድንጋይ ጋር ተወግሮ ያፈረፈበት የመጀመሪያ እንደሆነ አንተም በፍጹም ትዕግስት በኩረ ሰማዕት ሆንክ። በልልና ከሆኑ ከከፍተኞቹ ተራራዎች ራስ ይልቅ ማዕረገ ክብሩ ከፍ ላለ ቅዱስ ራስ ሰላምታ የሚገባ የልዑል እግዚአብሔር ሕግ ፈጸም ሊቀ ዲያቆናት ቅዱስ እስጢፋኖስ የራሴን በጎ ሐሳብ በአበባ የተሸለመ ዘውድን ለስሜ ሞገስ ስምህን ሸልም ትሰጠኝ ዘንድ እማጸንሃለሁ። ደግ ደምግባቱ እንደ አንበሳ ከሆነ ዮሴፍ ብርሃን ገጽ ይልቅ ሞገስ ብርሃኑ ደስ የሚያሰኝ ቅዱስ ገድል ሰላምታ የሚገባ በገቢረ ተአምር የከበረ ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ እንደ ዓለት የጸና ነቢዩ ኤርምያስ ነህ ወይስ አንተ በመቃወም የይሁድን ኃያላን ያልቻሉት አንተ ማነህ? እኔ አገልጋይህን ገብረ ማርያም ያንተን ኃይል አሻለሁና እርዳኝ። ከሁለቱ ዓይኖች ስለ እንደተወዳጀ ጋሻ ሆነው ለሚጋርዱ ቅዱሳን ቅንድቦች ሰላምታ የሚገባ ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንዲቱን ቅንድብህና እርሷን የምትመስል ሁለተኛቱን ቅንድብን በየተራ ወደ አንተ በተዘረጉ ጊዜ እኔ ወዳጅህን የሥጋና ነፍሴን ዓይኖችን ከጥፋት ይሰውሩልኝ ዘንድ እማጸናለሁ። እግዚአብሔር ወልድ የባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ በገሃድ ላዩ ቅዱሳን ዓይኖች ምስጋና የሚገባ መከራ የታገስ ንዑድ ክቡር ቀዳሚ ሰማዕት እስጢፋኖስ ሆይ ክብር ገናና ሲሆን በላይ ድንጋይ በመከመር በክፎች አይሁድ በላይ ክቡር ድንጋይን በመከመር በጽዋቱ ስቃይ እንደምን አበዙ። ቀይ ጽጌረዳን እንደሚያፈራ አፈው
አፈው የተሰኘ ሽቱ የቅላታቸው መልክ ቀይ አበባን ለሚመስሉ ቅዱሳን ጉንጮች ሰላምታ የሚገባ መርሃ ሰማዕት ንዑድ ክቡር ሊቀ ዲያቆን ቅዱስ እስጢፋኖስ ሆይ አንተ በደል መርከብን የምታቆም የባህር ወደብ ነህና ማዕበል ሞገድ በሌለበት ባህረ ጽድቅ ትመራይ ዘንድ ለምንሃለሁ። የሰባቱ ሰማያት ደጃፎች በተከፈቱ ጊዜ ቅዱሳን ካህነ ሱራፌል ዕጣን ያሸተቱ ለቅዱሳን ጫማዎችም ሰላምታ የሚገባ የሰማዕታት ጅማሬ ዕፀ መዓዛ ንዑድ ክቡር ቅዱስ እስጢፋኖስ ሆይ እኔን ገብረ ማርያምን መዓዛው ጸሎትን እንደ መልካም ሽቱና እንደተወደደ ዕጣን በፊት ይቅረብ። በትዕግስት ከጽኑ ነገር ለተጠበቁ ቅዱሳን ከናፍሮችም ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ በባለ ጸጋ በላባን ደስ እንዳሰኘው የኔን ነፍስ ከበረከት ጸጋት መግባት ደስታ አሰኛት ዘንድ እማጸናለሁ። የእመቤታችን ድንግል ማርያም ልጅ ወልደ እግዚአብሔር በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ የተገለጠልህን ለተናገረው ቅዱስ አንደበትም ሰላምታ የሚገባ ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አምላክ እግዚአብሔር የኃጥአን ሰው ሞት አያሻምና እኔ ልጅህ ንስሐ ሳልገባ እንዳልሞት ጠብቀኝ ዘንድ እጅ የጠናው ደጅ እለምንሃለሁና ከበረከትን ከበረድና ከወተት ይልቅ እጅግ ለተደነሱ ለእያንዳንዱ ቅዱሳን ጥርሶቹ ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ እግዚአብሔር አብ የባሕርይ ልጁ ኢየሱስ ክርስቶስ አባት ሆይ ይቅር በላቸው እንዳለ አንተም በድንጋይ ስለወገሩ በጸሎት በደልና ኃጢአትን ማስተስረይ ይገባል። የከበቡ ጠላቶች በደል ይቅር እንዳሰኘህ የኔንም ኃጢአት ይቅር አሰኝ። ወንጌላዊ ቅዱስ ማቴዎስ ያን ጊዜ ገና ወንጌሉ አልጻፍም ነበርና ስለ ኦሪት ሙሴ አስቀድመ የተናገር ቅዱስ እስጢፋኖስ ሆይ ንጉሥ ሄሮድስ አንገታቸውን ካስቆረጣቸው ሕፃናት በቀር ከአንተ በፊት የሰማዕትነት ጀማሪ አልነበረምና አንተ ማዋቂ በላይ መላም እንደ ነደ እሳት ያለ ሰይፍ የሚቆርጥ ያለ እግዚአብሔር የሰበክህ ስለ መለኮት ያስተማርህ የተዘጋ መጽሐፍ ገልጠ የምትተረጉም ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሚጠቅም የአማላጅነት አዳኝነት ነገር ከጽድቅ ጋር በየዕለቱ ቃል በቃል ፊት ለፊት ተገልጸ ታሳይ ዘንድ እማጸንሃለሁ። ቅዱስ ሰውነትን ስቃይና መከራ ስደትም ያስጨነቋት መጨነቅ እንደ እህል ጣዕም ለቀመሰ ቅዱስ ጉሮሮም ሰላምታ የሚገባ ስምህ እንደ አበሞች ሽቱ የሚጣፍጥ ንዑድ ክቡር ቅዱስ እስጢፋኖስ ሆይ ይኸው እግዚአብሔር ስም እየጠራ ጥፋት ሳይኖርብህ ቅንነት የተመሉ ክፎች አይሁድ እንደምን በድንጋይ ወገሩህ። አንገታቸው የደነደነ አይሁድ የሰቡበት ዘንድ በገመድ ላሰሩት ቅዱስ አንገትም ሰላምታ የሚገባ ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንተ ወደ አለህበት ደብረ መቅደስ እገባ ዘንድ ከአንተ ባደርክበት አደር ዘንድ የቅድስና የጽድቅ አማላጅነት ብርሃን እንዲመሩኝ እማጸናለሁ። ከበደል ቀንበር ፈጽሞ ለራቁ ቅዱሳን ትከሻዎችም ሰላምታ የሚገባ ትከሻዎች በእንብሳው አውራጃ እንደኖሩ አባታችን ያዕቆብ በጸገረ ክብር የተመላህ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ እንደሚያገሳ አንበሳ ያንተ ድምፅ በሰሙ ጊዜ የአሳሞች አይሁድ መንጋ በተበተኑ ክፎች ከሃዲያን ያምጡፉ የባሕርይ አምላክ ጌታዬና መድኃኒቴ አምላካችን ኢየሱስ ክርስቶስ መዝራተ ኃይሉ የተጠጋ እንደ አባታችን ሆር ጀርባም ለተባረከ ቅዱስ ዘባንም ሰላምታ የሚገባ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ የአገልጋዮቹ ዲያቆናት ሥርዓት በጠበቀ ጊዜ የታዘዝከውን ተልእኮ ሁሉ ስለመፈጸም ከቅዱሳን ሐዋርያት በአንተ ደስ ተሰኙ። ጥበብና እውቀት ሳይጎድለው የማስተዋል መንፈስ ለተመላ ሰላምታ የሚገባ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ አባታችን ያዕቆብ ልጁን ዮሴፍ እንደባረከው አንተም እኔ ባሪያህን ተባረከኝ ዘንድ በእንግድነት ወደ እኔ እንድትመጣ እለምንሃለሁ። ንጉሠ እስራኤል ሰለሞን ላደነቃት የተመረጠች የጥበብ ማደሪያ ለሆነች ቅድስት ሕፅንም ሰላምታ የሚገባ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ኢየሩሳሌም ቅዱሳን ነቢያት ቅዱሳን ሐዋርያት እንደተገደለች አንተም በአደባባይ ገድለች። ከካዲዎች አደባባይ ተለይተ ስንዴና ከእንክርዳድ ለመለየት የወንጌል መንሽ ለተሸከመ ቅዱሳን እጆችን ሰላምታ የሚገባ ፈጣንና ፈጣሪና ወንድሙ ስለ አሞደድ የተነገረች ትእዛዝ የመፈጸም ንዑድ ክቡር ቀዳሚ ሰማዕት ቅዱስ
እስጢፋኖስ ሆይ ፈጣሪ ክርስቶስ ከሙታን ተለይቶ ቀድሞ እንደተነሳ አንተም ከማኅበረ ሰማዕታት ጉባኤ ሁሉ ሰማዕትነት በመቀበል ተቀደሙ። ኃይለ እግዚአብሔር በላዩ ያደረበት ከፍ ለአለ ለከበረ ቅዱስ ክንድም ሰላምታ የሚገባ በሀቅለ አሚን የበቀልን ውድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ከሚንቦገቦግ ብርሃን በመስቀል ምልክት ከተንጎደጎደ ጽጌረዳ አጹረ ሃይማኖት ከብከቦ የምትኖር የጥልቅ ባህር እንኮይ አንተ ነህ። ከማኑሄ ልጅ ሶምሶን ክርን ይልቅ ጽኑና ኃያል ዝና በሁሉም ዘንድ ለተሰማ ቅዱስ ቅርንም ሰላምታ የሚገባ መዓዛ ገልህ እንደ ሽቱ መዓዛ የሚጣፍጥ ከአፎች ሽቶች የምትልቅ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ለወንድሞች ሰማዕታት የሰማዕታት መንገድ እንድመራቸው እኔንም ምስጋና ወዳለበት ወደ ሕይወት መንገድ ምራ። የሰማዕታት መጠኗ እንደ ርዝመቷ ተስፋቷ በድካምና በስቃይ ዘንድ ለተለካባት ክንድም ሰላምታ የሚገባ በግርማ ሞገስ የተሸለሙን ውድ ክቡር ቀዳሚ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስ ሆይ በአንተ አማላጅነት መጽሐፈ ወንጌል ትርጓሜ በአንተ ተሰብኮ መርገም ኦሪት ተሻረ። ለድሃና ለተቸገሩ ያለመሳሳት ያለ ቸልታ ለሚያዝኑና ለሚለግሱ የመሃል እጆች ሰላምታ የሚገባ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆን እስጢፋኖስ ሆይ ለሰጎን ጫጩቶቿም ከአውሬ እንደምትጠብቅ እኔን አንተም አማላጅነት የሕይወቴን ጠባቂ ረዳት አድርጌያለሁና ከንስሐ ቀድሞ ከሚመጣ ድንገተኛ ዓይን ሞት ተጠብቀኝ ዘንድ ከክፉ በሽታ አድነኝ። ተጠጥረው ተከረከሙ በኋላ ዳግመኛ ይበቅሉ ዘንድ ልማድ ላላቸው ቅዱሳን የእጅ ጥፍሮች ሰላምታ የሚገባ በጽኑ ዓለት የተመሰረተ እግዚአብሔር ሕንፃ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በጽኑ ዓለት ላይ እንጂ በአሸዋ ላይ ያልመሰረትካት አመፃ ነፋስ ሁሉ ከአንተ ይገፋት ዘንድ አይቻላቸውም። በዚያ ወድቆና ጥሎ በዋለበት ስፍራ በግፍ ገመዶች ታስሮ የተጎተተ ቅዱስ ጎንም ሰላምታ የሚገባ ልቦና ደስ የምታሰኝ የፍቅር ወይን ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስ ሆይ የድል ደስታ በተቀበልክባት ቀን እውቀትን የሚያድል ጥበብን የሚሰጥ ባልህን ወይን ታጠጣኝ ዘንድ እለምናለሁ። ስጋንና በረከትን ለተመላ ጽጌ ሃይማኖት ለተከበበ እንደ ዝሆን ቀንድ ሰሌዳ ለረዘመ ቅዱስ ሆድ ሰላምታ የሚገባ በድንጋይ የተወገረ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስ ሆይ ከጊደርና በግደም ይልቅ የተሻለ እንደ ነቢዩ ሐጌ ልጅ ነቢይ ዘካርያስ በሰማዕትነት የፈሰሰ የአንተ የሰማዕትነት ደም በአማላጅነት የኃጢአታችንን ብዛት ሁሉ የሚደመስስ ስለሆነ ይሁንልን። ክፉ በደል ይቅር ያሰኝ ዘንድ እንደ አምላክ ልዑል ይቅርታን ለተመላ ቅዱስ ልብህም ሰላምታ የሚገባ የበረከት ፍሬ ያፈራ የወይን ሐረግ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስ ሆይ ፍሬ ጽድቅ አፍርቼ በኋላ አገልጋይ ከጌታ ጋር በሚከብርበት ሰማይ መንግስት የወይን ሕይወት ተክል አገኝ ዘንድ በአማላጅነት ረዳይ ዘንድ እማጸናለሁ። ልብና ኩላሊት የሚፈትን ጥበብ ማደሪያ ሆነ ደስ የሚያሰኝ ቅዱስ ኩላሊት ሰላምታ የሚገባ የታመንክ የብርሃን ቅዱስ ኢየሱስ ክርስቶስ ሰማዕት ንዑድ ክቡር ሊቀ ዲያቆን ቅዱስ እስጢፋኖስ በተሾምክባት ዕለት ሲመት ከዋክብት ሰማዕታት ሁሉ በክብር ትልቃለች። አንተም ሁሉን ትምራለህ። መንፈስ ቅዱስ ጥበብ ተመልቶበት ቂምና በቀል እንዳያስብ ለተጋ ቅዱስ ሕሊናን ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆን ቅዱስ እስጢፋኖስ ሆይ አምላክ ኢየሱስ ክርስቶስ ወገኖቹን እስራኤልን ከመጥምቀ መለኮት ቅዱስ ዮሐንስ በቀር በምድር ላይ እንዳንተ ግፍን የተቀበለ የለምና ለመናገር ድንቅ ነው። የማይረራይ መፋሰሻና ባለ ምሕረት ምንጭ ለሆነ ቅዱስ አንጀትም ሰላምታ የሚገባ የልመና ማሳረጊያ አማላጅ ንዑድ ክቡር ሰዋስው ጸሎት ሊቀ ዲያቆን ኃያል ቅዱስ እስጢፋኖስ ሆይ ስለ ኃጢአቴ አህየው በላምን እንደገሰጠው በጎ ነገር የናቁን የጠላቶች አጋንንት ትገስጽ ዘንድ እማጸናለሁ። እንደ አልማዝና ዕንቁ በከበረ ስድፍ ውስጥ በአንድነት በየጊዜው ለሚኖረው ቅዱስ ነዋይ ውስጥም ሰላምታ የሚገባታችን ያዕቆብ ወገን ይሆን ንዑድ ክቡር እስራኤላዊ ሊቀ ዲያቆን ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ የአእላፍና የቆሬ ምስጋናቸውን የተወደደ የከናፍሮችን ፍሬ ምስጋና ትቀበል ዘንድ እማጸንሃለሁ። እንደ ጠቢቡ ንጉሥ ሰለሞን መቁረጥ አፈጣጥሮ ደስ የሚያሰኝ ቅዱስ እምብርትም ሰላምታ የሚገባ የታመን የዘመን ሐዲስ አብርሃም እግዚአብሔር ወዳጅ ንዑድ ክቡር እስራኤላዊ ሊቀ ዲያቆን ቅዱስ ቀዳሚ ሰማዕት ቅዱስ እስጢፋኖስ
እስጢፋኖስ ሆይ ከዓለም ተለይቼ እንደ አባቶቹ ሁሉ ባረፉ ጊዜ አልዓዛር ወደድከኝን? በአማላጅነት ረዳይ ዘንድ እማጸናለሁ። የድል ቀሚስ ሽልማቱ ድንግልና ቅም ማሰሪያው ለሆነች ወገብም ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ናዖስ ከአህያ ዛፍ ከተሰራ ወንበሩ ጋር እንደገለበጥከው ሕይወቴን ወደ ጉድጓድ ይከቱ ዘንድ የሚሸምቁ ጠላቶችን ስለኔ የሚቆም ጽኑ ኃያል የአማላጅነት ገናና ያውቁ ዘንድ እማጸናለሁ። የሰውነት መሰረት እንደ ምሰሶች ይሸከሙ ዘንድ በጽድቅ መሰረት ላይ ለተሰሩ ቅዱሳን ጭኖችም ሰላምታ የሚገባ መንፈስ ቅዱስ የንጽሕና ደም ግባትን ለሆነ ወይ ሀረግ ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የቅዱሳን ክርስቶስ ወገኖች ተከትለው በታመነ ወዳጅ ልማድ ፈጥነት ደርስ ዘንድ እማጸናለሁ። በምስጋናና በስግደት ሳይለያዩ አንድ ለሆኑ ቅዱሳን ጉልበቶች ሰላምታ የገባ የታመን ድንቅ ታምራት የምትሰራ ጸሎት ሰው ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ካህን ሉኪያኖስ የታምራትን የኃይልን ገናንነት አይቶ አደነቀ። በፍርድ አደባባይ ኃይልን እንደተመሉ ጽኑ እግሮች ለመቆም ላቀኑ ቅዱሳን እግሮች ሰላምታ የሚገባ ተልኮ የፈጠን ጎልማሳ ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ነቢዩ ዳዊት አምላኩ እግዚአብሔር መቅረዝ ለመንገዴ ብርሃን ነው እንዳለ በአማላጅነት እግሮቼን ወደ በጎ መንገድ ታቀናቸው ዘንድ እማጸናለሁ። ተንገዳግደው ላልወደቁ በቤተልሔም ገብተው ለመታጠብ ላልፈቀዱ ቅዱሳን ተረከዞች ሰላምታ የሚገባ የጉባኤ መንበር በታላቅ አደባባይ ስለ ፈጣሪ ጌታ ኢየሱስ ክርስቶስ የመሰከርህ ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ አንተ የተቀበልኸው መከራ ስቃይ ልክና ወሰን የለውም። እንደ ሊባኖስ ዝግባ ለምልሞ በፍጹም ጸጥታ ላደገ ቅዱስ ቁመትም የአጋዕዝተ ዓለም ሥላሴ በአብ ወወልድ ወመንፈስ ቅዱስ ሁሉና በሥጋ ነፍስ ዓይን ባየህ ጊዜ ዘመነ ሐዲስ ኤልያስ ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ መንፈስ ቅዱስ ኃይል በአንድነት ተመላ ቅዱሳን መላእክት ክብር ሞገስ ለሆኑ ለሰው ልጆች ተለይቶ ደም ግባቱ ደስ ለሚያሰኝ ቅዱስ መልክም ሰላምታ የሚገባ የፈጣሪ እግዚአብሔር ዙፋን ሰማይን የምልክት ጌጥ ኮከብ የሆነ ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ቅዱሳን ካህናት ሰማይ ሱራፌል ፍም ወደማይጠፋበት እሳታዊ ጽናቸው ውስጥ ይጨምሩ ዘንድ የሶሊት ዕጣን ታሳርግልኝ። ለሮማን አውደ ዓመታቸው በምትሰኝ ፍቅር ሰላም ወር ወርሃ ጥር ከሥጋ ለተለየች ነፍስም ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ በሰማዕትነት ተጋድሎ መጨረሻ እንደተሽቶ የከበረች ሰማዕት ዋጋን ከአምላክ እንደተቀበልክ ቂሙ የራቀ እኔ ወዳጅን ልመና ትቀበል ዘንድ እለምናለሁ። ከልዑል እግዚአብሔር ዘንድ ሕሙማን ሊፈውስ ሙታን ሊያስነሳ ስልጣን ለተቀበልከው ቅዱስ ሰውነትም ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ጌታ ኢየሱስ ክርስቶስ በዓለ ልደት ተከትሎ በማግስቱ ያንተ በዓል በከበረ ጊዜ ሁላችን ያንተ ወዳጅ ከዚህ ዓለም የባርነት ግዛት አርፈናል። በሰማዕትነት ያረፍንባት የዕረፍት ክብር ተረዳ። ከማኅሌትና ከእልልታ ጋር ከርቤ በተቀላቀለበት ጣፋጭ ሽቱ መዓዛ ለተቀናው ቅዱስ ግዝረት ሥጋም ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆን ሰማዕት ቅዱስ እስጢፋኖስ ሆይ መጽሐፍ እንደተናገረ ወዳጅ አባት ረዳት መጋቢ አድርገው አንተ በጠሩ ጊዜ ለፍጹማን ማኅበረ ቅዱሳን በመከራ ጊዜ ተረዳቸው ዘንድ ፈጥነህ ትመልስላቸዋል። አባታችን አብርሃም በገንዘቡ ከዋጃት መቃብሩ ይልቅ በእጅጉ ድንቅ ለሆነ መቃብርህም ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ አባታችን ከልጆቹ ጋር በምድረ በዳ አጠገብ ንጹሕና በተመላላች በመርከብ ውስጥ ሆኖ በከማይህ እንደተሰወረ እኔ ወዳጅን ገብረ ማርያም ከመጨረሻው ዘመን መከራ ተሰውሮ ዘንድ ለምናለሁ ማጸናሃለሁ። ሁሉ እግዚአብሔር ፈቃድ ከተሰወረበት ቅዱስ ስፍራ በወርኃ መስከረም 18 ቀን ለተገለጠው ቅዱስ ፍልሰትም ሥጋህም ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ እኔ ያቀረቡልን ምስጋና መስዋዕት ተቀብለህ አቤቱ አማላጅነት በጎ ምልክት ከኔ ወዳጅ ጋር ጸንታ ትኖር ዘንድ ነው። የመልካም ምስጋና ፈጸሙ። ንዑድ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ሐዋርያው ቅዱስ ጳውሎስ ሰው በሥጋ ቢዘራ በሞት በመንፈስ ቢዘራ በሕይወት ያገኛል ብሎ በጎ መልእክት እንደጻፈን ወይ አንተን ቅንጣት ምስጋና አቅርቤልሃለሁ። ይህንን የከንፈሬ ምስጋና ትቀበል ዘንድ እለምናለሁ። አቤቱ የቀዳሜ ሰማዕት የቅዱስ እስጢፋኖስ አምላክ ሆይ ልዑል እግዚአብሔር ሆይ እኛ ሕዝቦችን ከመከራ ሥጋ ከመከራ ነፍስ ተሰውረን ጠብቀን አድነን ለዘላለሙ አሜን። አሜን። ለይኩን ይሁን